ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ይድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው እንሆ ታዲያ ፕሮግራማችንን ለማድመጥ እንደመቻችሁ ከወዲሁ ጠቆም እናደርጋችኋለን ቀዳሚው ዜና ይሆናል ከዜና በመቀጠል የኦሮሞ ነጻነት ግንባር የውጪ ጉዳይ ድርጅት ኃላፊ ከሆኑት ከአቶ ኦዳ ጋር የምናደርገው የቃለ ምልልስ ፕሮግራም ይኖረናል እንዲሁም ሙዚቃዎች አሉን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩ ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን የኦሮሞ ነጻነት ሰራዊት ልዩ ኃይል በኦሮሚያ ዞኖች ውስጥ በወያኔ ታጣቂና ሰላይ ላይ በወሰደው ጥቃት ከ8 በላይ የሚሆኑ ከተቀም ውጭ አደረገ ጥቅምት 8 2013 ዓ.ም በምስራቅ ወለጋ ዞን ውስጥ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ልዩ ኃይል በዚህ ዞን ጉቶ ጊዳ ወረዳ አጌ በተባለው ቦታ ነዋሪዎችን ለማዋከብ ሲንቀሳቀስ በነበረው የወያኔ ታጣቂዎችና ሰላይ ላይ በወሰደው እርምጃ 2 ገሎ ከ4 በላይ ክፉኛ ቆሰለ ታዲዮስ አበበ አለሙ ኤልያስ የተባሉ ሰላዮች ከተገደሉ ውስጥ ይገኛሉ ጥቅምት 8 2013 ዓ.ም በምስራቅ ኦሮሚያ የሚንቀሳቀሰው የኦሮሞ ነጻነት ሰራዊት ልዩ ኃይል በበኩሉ በምዕራብ ሐረርጌ ዞን ሜሶ ወረዳ ጎሎልቻ በሚባለው አካባቢ ሰላማዊ ዜጎችን ሲያዋክብ በነበረው ወንድም አገኘው ተስፋው የተባለ የወያኔ ደህንነት አባል ላይ በወሰደው እርምጃ ሰላዩ መገደሉን ኦነግ ገለጸ ጥቅምት 3 2013 ልዩ ኃይሉ በምስራቅ ሐረር ከተማ ቀበሌ 17 ነዋሪዎችን ሲያዋክብና ሲሰልል በነበረው ቶፊክ የተባለው የደህንነት አባል ላይ በወሰደው እርምጃ ቶፊክ የተባለው ደህንነት መገደሉ ታወቀ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ምንም አይነት በስራ በራሳቸው ስልጣን መስራትም ሆነ መወሰን እንደማይችሉ ተገለጸ የሚሰሯቸውና የሚፈጽሟቸው ነገሮች ሁሉ ከጀርባቸው የወያኔ ባለስልጣን ቡራኬ ያለበት ሲሆን አሉ ከተባሉ 3 ምክትል ጠቅላይ ሚኒስትር ከተሾመላቸው ሌላ 4 አዳዲስ የምርምር አማካሪ የተባሉ እንዲሾመላቸው ተደርጓል አማካሪ የተባሉት ግለሰቦች አቶ በረከት ስምኦን አቶ ኩማ ደመቅሳ አባይ ጻዬ እንዲሁም ካሱ ኢላ መሆናቸው ታውቋል ከወያኔ አባል ድርጅት የተወጣጡ መሆናቸው ተገልጿል የኦሮሞ ነጻነት ግንባር ሊቀመንበር የአቶ ዳውድ ኢብሳ ባለቤት ወይዘሮ ኦብሴ በ1976 ተወለዱ ወይዘሮ ኦብሴ በድንገተኛ ህመም በኖርዌይ ሀገር በሕክምና ሲረዱ ቆይተው በ10/11/2013 ድንገተኛ ህመም ጠንቶ ከዚህ ዓለም በሞት ተለይተዋል ለወይዘሮ ኦብሴ ቤተሰብና እንዲሁም ለአቶ ዳውድ ኢብሳ እጅግ ጥልቅ ሐዘን እንደተሰማን እንገልጻለን እግዚአብሔር መጽናናቱን እንዲሰጣችሁ እንመኛለን ሰይፈ ነበልባል ሬዲዮ ዝግጅት ክፍል የወያኔ መንግስት እድሜውን ለማራዘም ተቃዋሚ ኃይሎችን በመሳሪያ ለማፈን በገፍ የጦር መሳሪያ እየገዛ እንዳለ ተገለጸ ሰሞኑን በጅቡቲ ወደብ የተራገፈው የወያኔ ጦር መሳሪያ 100 የሚሆን የወያኔ መከላከያ ታርጋ ባላቸው ኦራል ተጭኖ በፓትሮል ጥበቃ አጀብ ደብረዘይት መግባቱን አይንማኞች ገለጹ የጦር መሳሪያ ደብረዘይት በሚገኘው የጦር ማከማቻ ሲራገፍ ያስተዋሉ ሲሆን መሳሪያውን የጫኑት መኪናዎች ወደ ደብረዘይት ሲገቡ መንገድ ለ4 ሰዓት ተዘግቶ እንደነበረ ታወቀ ወያኔ የጦር መሳሪያ ሊገዛ ያስገደደው በአገሪቱ ዙሪያ የሚንቀሳቀሱ የትጥቅ ትግል እያደረጉ ያሉ ትክክላቸው እጅግ እየጎመራ በመምጣቱ ወያኔን እረፍት ነስቶታል ብለዋል በአሁኑ ወቅት የዛች ሀገር ዜጎች የሚቀመስና የሚላስ አጥተው መከራ እያዩ ባለበት ሰዓት 15 ሚሊዮን ህዝብ በልመና እየተዳደረ እንዳለ ቢታወቅም ወያኔ የህዝብ ብሶት ለማዳፈን መሳሪያ መግዛት እንዳማራጭ ይዘውታል ሲሉ ፖለቲከኞች ተቻሉ ዜናው በዚያ በቃ መልካም ቆይታ ከቀሪው ፕሮግራማችን ጋር
ሰላም ጤና ይስጥልኝ እንደምን ውላችኋል የተከበራችሁ አድማጮቻችን ይህ የሰይፈ ነበልባል ሬዲዮ ፕሮግራም ነው ዛሬ የኦሮሞ ነጻነት ግንባር የውጭ ጉዳይ የድርጅት ኃላፊ ከሆኑት ከአቶ ኦዳ ጋራ የምናረጋውን ቆይታ እንድትከታተሉ እጋብዛለሁ በአሁኑ ወቅት በርካታ የኦሮሞ ልጆች ከቀያቸውና ከመኖሪያቸው ከመሬታቸው እየተፈናቀሉ ስደት እጣቸው ሆኖ በየቦታው እየወደቁ ይገኛሉ የኦሮሞ ነጻነት ግንባር ግን ዝምታው እስከምን ይሆን እስኪ መልስ ይኖራቸው ይሆናል ከዚህ ከእልፍነሽ ቀነው ዜማ በኋላ እንግዳዬን ይዤ ቀርባለሁ መልካም ቆይታ እንግዳዬ አቶ ኦዳ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ የኦሮሞ ነጻነት ግንባር የውጭ ጉዳይ ኃላፊ አመሰግናለሁ መልካም እንግዲህ ወደ ውይይታችን ገባለው አቶ ኦዳ እንግዲህ እንደሚያውቁት ወያኔ ባሁን ወቅት የገጠመው የፖለቲካ ኪሳራ
እንዴት ትመለከቱታላችሁ? አምባገነኖች የአምባገነን መሪዎች መጨረሻቸው ያው ውድቀትና ውርደት ነው። በተለይ እናንተ ተቃዋሚዎች ከዚህ ምን ትማራላችሁ? እናንተ ምን ትማራላችሁ? እስኪ ከዚህ እኛ ብቻ ሳንሆን ዓለም ላይ ታሪክ ሂደት ነው። ወያኔዎችም ሆኑ ሌሎች አምባገነን መሪዎች ጊዜያቸው ሲደርስ ያው የውርደት ካባ መከናነባቸው አይቀርም። የወያኔም በአሁኑ ጊዜ ያሉበት ሁኔታ ይህን የሚያሳይ ነው። ያው መለስ ገሎ ማልቀስ ለማስተማር አዘጋጅቷቸው የነበሩት ሰዎችና ስብሀት ነጋ ደግሞ ገሎ ምን ታመጣላችሁ የሚሉ ሰዎች መካከል ያለው ሽኩቻ በአሁኑ ጊዜ ወያኔን እንደሚያዳክም ጥርጥር የለንም። የሆነ ሆኖ ያው ሁለቱም ፖሊሲያቸው የአካሄድ ስልታቸው ያው የወያኔና የትግራይ አምባገነንነት የበላይነት ስለሆነ ለኦሮሞ ሕዝብ የሚያመጣው ጥቅም ያለ አይመስለንም። መልካም እንግዲህ እንዳሉት በአሁኑ ወቅት የኢህአዴግ ባለስልጣናቶች በአንድም ሆነ በሌላ መንገድ ወደ ተለያየ ዓለማት በመንቀሳቀስ የተለያየ ዲያስፖራውን በተለይ የትግራይ ተወላጅና የኦሮሞ ተወላጆችን ለመያዝ እንቅስቃሴ እያደረጉ እንዳለ መረጃ አለን። በቅርብ ዲሲ የኦሮሞ ተወላጆችን ኤምባሲ ጠርቶ ለማነጋገር ያደረገው ሙከራ እንዳልተሳካለት መረጃዎች አሉን። ምናልባት እንደው እናንተ ድርጅታችሁ ኦሮሞን ስላልያዘ ይሆን ኢህአዴግ ወጥቶ ለመያዝ እየሞከረ ያለው ይሆን? ነገሩ እንኳን እንደዛ አይደለም። የኦሮሞን ህዝብ የትግል ስልት፣ የትግል ሁኔታ፣ የትግል አረማመድ በቅርብ ለሚያቅሰው በየጊዜው ወያኔም ሆነ የተለያዩ የአምባገነን መንግስታት በኢትዮጵያ ውስጥ የነበሩ በጠቅላላ የኦሮሞን ህዝብ በአንድ ሁኔታ ይዘው ሌላውን ኦሮሞ ለመጨፍጨፍ የተጠቀሙበት ነገር ነው። ወያኔዎችም የሚያደርጉትም ይሄንን ነው። በእጅ የሚቆጠሩ የኦሮሞ ተወላጆች የሆኑትን በየጊዜው ኦሮሞ ትግል ላይ በኦሮሞ ትግል ላይ ችግር እንዲያመጡ የኦሮሞን ትግል ከሌሎች ትግል የተለየ አድርጎ እንዲያቀርቡና በተለይም ደግሞ የኦሮሞን ህዝብ ተስፋ ለማስቆረጥ የሚጠቀሙባቸው ብዙዎች ናቸው። ስለዚህ ከሌሎቹ ጊዜዎች የተለየ አድርገን አንመለከተውም። በአሁኑ ጊዜም በዲስ ውስጥ የተደረገው ነገር ያው ነው። የታወቁ ሰዎች ናቸው። ቤዚክሊ እኛ ባለን ሪፖርት መሰረት የታወቁ ያው ከዚህ በፊትም የወያኔ አገልጋዮች የነበሩ የኦሮሞ ልጆች ናቸው እንጂ ዛሬ አዲስ የፈጠሩ የወያኔ ደጋፊ የኦሮሞ ልጆች አይደሉም እያሉኝ ያሉት በፊቱኑ የሚታወቁ ከወያኔ ጋር እየሰሩ ያሉ የኦሮሞ ተወላጆች ናቸው በኤምባሲ የተገኙት እያሉኝ ያሉት። መልካም አቶ ኦዳ፣ እስኪ ወደላ ጥያቄ ልሸጋገር። የዛች ሀገር ተቋሚዎች በተለይ የኦሮሞ ነጻነት ግንባር በቅርቡ ደግሞ የግንቦት ሰባት የሚባለው ድርጅት ኤርትራ ውስጥ ሄዳችኋል። የዛች ሀገር ተቋሚዎች በጠቅላላ የኤርትራ ተለጣፊዎች ሆናችሁ ትገኛላችሁ። በኢትዮጵያ አንድነት የሚያምኑ የፖለቲከኞች የታሪክ ጠላት ነች ኤርትራ ይላሉ። ደካማ ኢትዮጵያ ስትኖር ጠንካራ ኤርትራ ልትኖር ትችላለችና ታሪካዊ ስህተት ነው የተፈጸመው ይላሉ። በርካታ የኦሮሞ ተወላጆች ደግሞ ኦሮሞ ነፃ እንዲወጣ ኢህአዴግ ስለማይፈልግ ሻቢያም ስለማይፈልግ እንደ ማስፈራሪያ ኦነግን እየተጠቀመበት ይገኛል ሻቢያ ይላሉ። እናንተ በአሁኑ ወቅት አስመራ ውስጥ ትገኛላችሁ። ከአስመራ ምንድን ነው የምትሰሩት? የኦሮሞ ህዝብ ልብ ትርታን ታውቃላችሁ ለመሆኑ?
የተመለከቱት ኤርትራንም ከዚህ ጋር ተመለከተን ኤርትራ የኢትዮጵያ አካል በነበረች ጊዜ የታሪክ ጠላት አልነበረችም። ዛሬ ደግሞ የታሪክ ጠላት ሆና ተገኘች። የኦሮሞ ህዝብ ያው እነሱ የታሪክ ጠላት ሆኖ ነው የሚገኘው በእነሱ አስተያየት ማለት ነው። ለማንኛውም እኛ የኤርትራ ህዝብ ሆነ የኤርትራ መንግስት እንደ ታሪክ እንደ ትግላችን አጋር አድርገን ነው የምንመለከተው። በእኛ አመለካከት ማንኛውም ህዝብም ሆነ መንግስት የነጻነታችንን ወይንም ደግሞ ፖሊሲያችንን ደግፎ የእርዳታን እጁ ከዘረጋልን የማንቀበልበት ምንም ምክንያት የለውም። ስለዚህ እኛ የኤርትራ መንግስትም ሆነ የኤርትራ ህዝብ ፖሊሲያችንን አስተያየታችንን እንድንቀይር ያደረገብን ግፊያ ስለሌለ እንዲያውም የኤርትራ መንግስት በእኛ አመለካከት ላይ ከሚያደርገው ግፊያ ተብሎ የሚነገረው ነገሮች በጠቅላላ ውሸት በመሆናቸው እኛ ለማንኛውም እኛ የኤርትራን ህዝብም ሆነ መንግስት እንደ ትግላችን አጋር አድርገን ስለምንመለከተው በእኛ በኩል የምናደርገው እንቅስቃሴ በኤርትራ ውስጥ የምናደርገው እንቅስቃሴ ደግሞ በጣም የተወሰነ ስለሆነ እንቅስቃሴያችን በጠቅላላ የተመሰረተው ሀገራችን ውስጥ ስለሆነ እንደ አንዳንድ ፕሮፓጋንዳ አድርገን የምንመለከተው ነገር ነው እንጂ ጊዜ ቦታ የምንሰጠው ነገር አይደለም። አቶ ወዳ እዚህ ላይ እያሉኝ ያሉት ኃይላችን በጠቅላላ በኦሮሚያ ክልል ውስጥ ነው ያለው ውስን ነገር ነው እዚህ እየሰራን ያለ ነው እያሉኝ ያሉት። በኦሮሞ ህዝብ ውስጥ ግን እኮ እየተነገረ ያለው በአስመራ ውስጥ እንደልባችሁ መንቀሳቀስ እንደማትችሉ መሳሪያ እንኳን ይዛችሁ መንቀሳቀስ እንደማይፈቀድላችሁ ይነገራል። ግን እስከ መቼ ድረስ በአስመራ ውስጥ የኦሮሞ ድርጅት ተቀምጦ ይቆያል? ኦሮሚያ ውስጥ ያሉ ችግሮች እየከፉ ነው ይሄዱት ያሉና ምናልባት እንደው አስመራ ውስጥ ያለው ችግር እናንተን አስራችሁ ሊሆን ይችል ይሆን? አገዛዙ ሀሰት ነው። እኛ በአስመራ ውስጥ የምናደርገው ቅድም እንዳልኩት የምናደርገው እንቅስቃሴ በጠቅላላ የተወሰነ ነው። ከዚህ ውጪ መሪዎቻችንም ሆነ አባሎቻችን እንደ ልብ አገሪቷ ውስጥ ብቻ ሳይሆን ውጭም ተንቀሳቅሶ የሚታይበት ሁኔታ ስላለ ለዚህ አይነት ፕሮፓጋንዳ ቦታ አንሰጡም። በተለይ ደግሞ የኤርትራ ህዝብ ወይም የኤርትራ መንግስት በፖሊሲያችን በፕሮግራማችን ላይ ግፊያ ያደርጋል የሚለው ሙሉ ለሙሉ ሀሰታዊ ፕሮፓጋንዳ ለመጨረሻና ለአንዴ ወይንም ደግሞ ከዚህም እንደምንለው ትክክል እንዳልሆነ ለመግለጽ ፈልጋለሁ። መልካም ሁለት የኦሮሞ ድርጅቶች ከ12 አመት በኋላ ወደ አንድነት መጣችሁ ስራ ልትጀምሩ እንደሆነ ከዚህ በፊት ለኦሮሞ ህዝብ ገልጻችሁ የኦሮሞን ህዝብ አስደስታችሁት ነበር። ፍጻሜውን ደግሞ በቅርብ ቀን ልትነግሩን ቃል ገብታችሁ ነበር። ግን በቅርብ ቀን አይደለም ወራቶች አስቆጥሮ እስካሁን ድረስ ምን ላይ እንዳላችሁ እንኳን ለማወቅ አልተቻለም። የኦሮሞ ህዝብ እየጠየቀ ያለው ሁለቱ ድርጅቶች ተቃቅፋችሁ ተኝታችኋል ነው። የፖለቲካ ፍጆታ ምናልባት ኦዲኤፍ ስለተመሰረተ ያንን ለመጣል የተደረገ የፖለቲካ ቁማር ነው ትባላላችሁ። ምን ይሉ ይሆን እርሶ? ምን ላይ ደረሳችሁ? በተመጣጣው ደግሞ በተለያየ ሚዲያ እንደገለጽ ነው በሁለቱ የኦሮሞ ድርጅቶች መካከል የነበረው ንግግር ድርድር አመታትን ያስቆጠረ ነው። ዛሬ ኦዲኤፍ ስለተቋቋመ የተደረገ ነገር አይደለም። ከ3 ከ4 አመት በፊት ሼፕ አድርጎ የመጣ ነገር ነው። ኢምፓክት ከተለያየ ጊዜ ጀምሮ በተለያየ ጊዜዎች ንግግሮች ነበሩ። አሁን ግን ያ ንግግር ገፍቶ መጥቶ
ትናንሽ ማዕከላችን የነበሩ ትናንሽ ችግሮች አስወግዶ የመጀመሪያውን ስምምነት አድርገናል። ያንንም ወጥተን ለህዝቡ እንዳልከው አስታውቀናል። ይሁንና ለብዙ ጊዜዎች ተለያይተን ስለነበረ የተለያየ የትግል ስልት የተለያየ እርምጃዎችን ስንከተል ቆይተናል። አሁን ያንን ሁሉ አንድ ላይ አምጥቶ በአንድ ሊደርሺፕ ወይም ደግሞ በአንድ አመራር ስር ለማድረግ የሚደረገው ትግል ወይም ሙከራ ቀላል ሆኖ የሚገኝ አይደለም። የሚታይ አይደለም። በቀናቶች የሚቆጠር ሊሆን አይችልም። ለማንኛውም ያለንበት ሁኔታ ያው ከዚህ በፊት እንደጠቀስነው የመጀመሪያውን ችግሮችን የመፍታት ፖሊሲያችንን እንደገናም ደግሞ ፕሮግራማችንን የሁለቱን አስተያይተን ምንም ልዩነት እንደሌለው እና ለወደፊት ለመግባት እና ወደፊትም ደግሞ በአንድ አመራር ለማምጣት ድርድሮችን የጨረስንበት ሁኔታ ነው ያለው። አሁን የቀረን ከዚህ ተስከን የት እንደምንሄድና ከዚህ ተስከን ደግሞ ምን ማድረግ እንዳለብን በተለይ የተለያዩ ስልቶችን በማውጣት የምንሰራበት ሁኔታ ነው ያለው። ያን ደግሞ በጊዜና በሰዓትና በቀናቶች ልንቆጥረው አንችልም። መልካም አቶ ወዳ እዚህ ላይ ላስቆመው ትገደዳለሁ። ከዚህ በፊትም የዛሬ 4 ወር 5 ወር በፊትም ይሄን አይነት ነገር ነው የገለጻችሁት። ዛሬ ኦሮሞ እየተናገረ ያለውን ነው እኔ እየተናገርኩ ያለሁት። የኦሮሞ ህዝብ እያለ ያለው በኦሮሞ ነጻነት ግንባር ውስጥ ሁለት አመራር ወይም ሊቀመንበር ካልተመረጠ በስተቀር ሞተን እንገኛለን የምትሉ መሆኑ ነው የኦሮሞ ህዝብ እየተናገረ ያለው። በድርጅት ውስጥ ያለው ችግር ምንድነው? የስልጣን ሽኩቻ ነው ወይስ ትክክለኛ የሥራ ሂደት እየሰራችሁ ነው ያላችሁት? ግልጽ ላድርገው። ሁለት የኦሮሞ ድርጅቶች ልትታረቁ በአጭር ጊዜ ውስጥ መጨረስ ያቃታችሁ የስልጣን ሽኩቻ እንደሆነ የኦሮሞ ህዝብ እየገለጸ ነው ያለውና ይሄ ምን ያህል እውነት ነው? የስልጣን ሽኩቻ ከሆነ ምን ላይ ተቀምጣችሁ ነው የምትጣሉት? ኦሮሚያ እየተሸጠች ባለችበት የኦሮሞ ልጆች እየተገደሉ እየተሰደዱ ባሉበት በአሁኑ ወቅት እናንተ በአስመራ ውስጥ ቁጭ ብላችሁ የስልጣን ሽኩቻ ማድረግ አግባብነት አለው ወይ ይላሉ? እኔ ምን መሰለህ ስልጣን የሚባለው ነገር አንደኛ የህዝብ አደራ ስለሆነ ስልጣን እንደሆነ አልወስደውም። ያለንበት ትግል የህዝብ አደራ ነው። እንደዚህ እንዲማለት እንዲታይ እንፈልጋለን በመጀመሪያ ደረጃ። ሁለተኛ ነገር እንዳልኩት ለ12 ለ13 ዓመታት የተለያየንበት ሁኔታ ነው ያለው። በዚህ ዓመታቶች ውስጥ የተለያየ የትግል ስልት እና አባላቶችን ያፈራንበት ደረጃ ነው ያለነው። የምናደርገው ትግልም የተለያየ ደረጃ ላይ የደረሰበት ሁኔታ ነው ያለው። ይህንን ሁሉ አንድ ላይ አምጥቶ በማያሻማና በማያዋዝብ ሁኔታ ዘላቂ መፍትሄ ለመፍጠር ሩጫ አያስፈልግም። ሁለቱም ድርጅቶች ትግላቸውን እያካሄዱ ነው ያሉት። ሁለቱም ድርጅቶች በአንድ አመራር ስር ለመምጣት የሚያስፈልጋቸውን ሁኔታዎች በጠቅላላ እያሟሉ እየሰሩበት ነው ያሉት። አባላቶቻቸውን እያናገሩ ነው ያሉት። ጦሩን እያናገሩ ነው ያሉት። ይህን ሁሉ አንድ ላይ ለማምጣት እንደሚታወቀው እንዲሁ ሽማግሌ ድርጅት አይደለም። ህግ አለን። በህጋችን መሰረት ጀነራል ኮንግረስ መጠራት አለበት። ያ ጀነራል ኮንግረስ ደግሞ እንደ
ለማንኛውም ሰው የባልና ሚስት ሹኩቻ አርጎ ለምን እስከዛሬ ድረስ አልታረቃቸውም ለምን እስከዛሬ ድረስ እንደዚህ ያልሆነም የሚለው ነገር በጠቃላ ቦታ ያለው ሂደታችን በማያጋባ በማያሻማ ሁኔታ ነገር መጨረሻ የዘላቂ መፍትሄ ለመስጠት ነው የምንታገል ያለ ነው። ይህን ደግሞ ለማድረግ አንድ ሊደርሺፕ አመራር ስለመሆን ደግሞ ያው ኮንግረሱ መጠራት አለበት። ኮንግረሱ ለመጥራት ደግሞ አንድና በሁለት ቀን የሚሆን ነገር አይደለም። ብዙ ሎጂስቲክ የሆነ ነገር አለ። በህጋችን መሰረት መሄድ አለበት። ሁሉ መታወቅ አለበት ብዬ ነው የምገምተው። መልካም። እስኪ አቶ ኦዳ የኦሮሞ ነጻነት ግንባር ድርጅትን ከዛሬ 3 ዓመትና አሁን ያለበትን በግልጽ ቋንቋ ይገምግሙልኝ። የዛሬ 3 ዓመት ጠንካራ ነበረ ወይስ አሁን ነው ጠንካራ? በጣም ይህ እንዳመለካከት ነው። እንደምታውቀው የኦሮሞ ነጻነት ግንባር በውስጥም ሆነ በውጭ የተሰነዘረበት ከባድ አደጋዎችን ሰባብሮ በሚያስደስት ሁኔታ ላይ ነው ያለው። መዋቅሩን መልሶ በተለያየ ሁኔታና በሚያስደስት ሁኔታ የዘረጋበት ሁኔታ ነው ያለው። ጦሩን በብዛትም ሆነ በአይነት ከሌላው ጊዜ የበለጠ ያዘጋጀበት ሁኔታ ነው ያለው። ኢንፋክት እኛ እንደምናስበው ከ3 ዓመት ከ4 ዓመት በፊት ያለው ሁኔታና አሁን ያለው ሁኔታ በጣም ሰማይና ምድር ብለን ነው የምናስበው። በተለያየ ሁኔታዎች በተለያየ ግዛቶች ውስጥ ስፔሻሊ የቅርብ ጊዜ ውስጥ በአገሪቷ ውስጥ ጦራችን ከተማ ውስጥም ሳይቀር በተለያዩ ቦታዎች ከፍተኛ እርምጃ እየወሰደ ነው ያለው። ህዝባችን ከመቼውም ጊዜ የበለጠ ተዘጋጅቶ ያለውን ጭቆና በመቃወም ላይ ያለው። ስለዚህ እኛ በአሁኑ ጊዜ እንደምናስበው የኦሮሞ ህዝብ ትግል ሆነ የኦሮሞ ነጻነት ግንባር ንቅናቄ ከጊዜ የበለጠ ከፍተኛ ሁኔታ ላይ ያለው ብለን ነው የምንገምተው። መልካም። ፕሮፌሰር መራራ ጉዲና ሲናገሩ የሚበላውን ያጣ ህዝብ መሪውን ይበላል የሚል ንግግር ተናግረው ነበር። ምናልባት በአሁኑ ወቅት ችግሩ ስለተነከረበት በህዝብ እየታገለ መሪውን እያስጨነቀ ሊሆን ይችላል። አቶ ኦዳ የኦሮሞ ህዝብ ትግል ለምንድነው ውጤታማ ሊሆን ያልቻለው? ህዝብ ለመታገል ዝግጁ በሆነበት የኦሮሞ ህዝብ ከቀየው ከመሬቱ እየተፈናቀለ ባለበት ኦነግ በረዶ የተደፋበት ግግር ሆነ የተቀመጠበት ምክንያት ምን ይሆን? በጣም ጥሩ ጥያቄ ነው። የኦሮሞ ህዝብ ከታሪኩ አንፃር ብዙ ውስብስቦችን እና ሁኔታዎችን አልፎ የደረሰ ትምህርት ነው። በተለያየ ጊዜዎችም በውስጥም ሆነ በውጭ የተለያዩ ነገሮች የኦሮሞ ትግል ሊያዳክሙ የቻለበት ሁኔታ ነው ያለው። የሆነ ሆኖ የኦሮሞ ህዝብ ትግል የእውነተኛ ትግል ስለሆነ የተለያዩ ሁኔታዎችን በማሸነፍ ብዙውን ጊዜ ደግሞ ትግሉን ጠላት ላይ ሳይሆን በርስ ያሳለፈበት ሁኔታዎች ስለነበሩ ያን ሁሉ አልፎ እዚህ መድረስ ቀላል ነገር አይደለም። አቶ መራራ እንዳሉት ያው ትክክለኛ ነው። ቢሆንም ግን እኛ ውጭ ሀገር ውስጥ ባለንበት ሁኔታ ህዝቡን በማደራጀት በማነሳሳት ጦራችንን በተለያዩ ሁኔታዎች ላይ በመሞከር እርምጃ እየወሰድን ያለ ነው። እንግዲህ ምናልባት የእሱ አነጋገር እኛን ላይመለከተን ይችላል። የሆነ ሆኖ የኦሮሞ ህዝብ ትግል
ለምንድነው ታዲያ ውጤታማ ሊሆን ያልቻለው? ለምሳሌ የኡጋዴን ነፃ አውጪ ግንባር ባጭር ጊዜ ውስጥ በጣም ታዋቂ ነው። በተለያየ ቦታ ላይ ከኢህአዴግ ጋር እንዲደራደርም እንኳን ሶስተኛ ወገን ባለበት እየተደረገ ነው ያለው። ይሄ ድርጅት 40 ዓመት የሞላው ነው። ትልቅ ህዝብ ያለው ድርጅት ነው። ለምንድነው ውጤታማ ያልሆነው? ከህዝቡ ድጋፍ ስለሌለው ይሆን ወይስ አላማው ስህተት ይሆን? ምንድነው መፍትሄው? እኮ ምንድነው ነው የኦሮሞ ህዝብ ምንድነው መሆን ያለበት? መፍትሄው ከየት ይምጣ? የኦሮሞ ድርጅት እናንተ በተለይ የድርጅቱ አመራሮች ህዝብ ጋራ ቀርባችሁ አትነጋገሩም ነው የሚባለው። በራችሁን ዘግታችሁ ቁጭ ነው የምትሉት። ምናልባት ወንደው አይ ጉያ ጎተታ ወይም ሌላ ነገር ሲመጣ ህዝብን ጠርታችሁ ለተወሰነ ደቂቃ የምታደርጉት ካልሆነ በስተቀር ህዝቡ ውስጥ ሄዳችሁ ስራ አትሰሩም ነው የኦሮሞ ህዝብ እየተናገረ ያለው። መፍትሄው ምን ይሆናል? ወዳ በጣም ጥሩ። እንግዲህ የኦሮሞ ህዝብ ስትል ምን ማለት እንደሆነ በትርጉሙ ላይ የተለያየ አመለካከት ሊኖር ይችላል። የሆነው የኦሮሞ ነፃ አውጪ ነፃነት ግንባር ባደረገው ትግል ዛሬ የኦሮሞ ልጆች በቋንቋቸው ይናገራሉ። ዛሬ የኦሮሞ ልጆች አንገታቸውን ቀና አድርገው በባህላቸው የሚኮሩበት ሁኔታ ያለው ዛሬ ተሟላ አልተሟላም ኦሮሚያ የምትባለው ካርታ ላይ የሰፈረችበት ሁኔታ ነው ያለው። ዛሬ የኦሮሞ ህዝብ በተለያየ ሁኔታዎች ትግሉን የገፋበት ሁኔታ ነው ያለው። እንግዲህ እኛ እንደምናየው የኦሮሞ ህዝብ የራሱ በራስ መብቱ ሲወስን ብቻ ነው መጨረሻው ወይም ደግሞ ሙሉ ለሙሉ የሚፈልገውን ነገር አግኝቷል ብለን የምንገምተው። እስከዛ ድረስ ግን የኦሮሞ ህዝብ በደሙ አጥንቱን ከስክሶ ያመጣቸው ድሎች በጠቅላላ እንዲሁ የመጡ ነገሮች አሉ። ያለ ትግል እንደ ቁራሽ ዳቦ ቆርጦ የሰጠን ማንም ሰው የለም። ስለዚህ የኦጋዴንም ነፃነት ተዋጊዎች የኦሮሞም ነፃነት ተዋጊዎች ያቺን የመጨረሻዋን መብታቸውን እስካላስከበሩ ድረስ ውጤቱን ሙሉ ለሙሉ በኦጋዴንና በኦሮሞ ብለን ሂሳብ ለማወራረድ የምንችል አይመስለኝም። ግልጽ ላድርገው አቶ ኦዳ አሁን የሚሉትን እስማማለሁ። ዛሬ የኦሮሞ ልጅ ኦሮሞ ነኝ እንዲናገር ያደረገው የኦሮሞ ነፃነት ግንባር ነው። ክብር ይገባዋል። አመራሮቹ ክብር ይገባቸዋል። ያለፉት አዛውንቶች ክብር ይገባቸዋል። ያ አይደለም የኦሮሞ ህዝብ እያለ ያለው እናንተ ያን ስላደረጋችሁ እንደ አምላክ ልትመለኩ አይገባም። ግን ክብር ይገባችኋል። አሁን የኦሮሞ ህዝብ እያለ ያለው ግንባር የምትሆን መሬት ይሄ 40 ሚሊዮን 50 ሚሊዮን እየተባለ የሚጠራው ህዝብ አንዲት ግንባር መሬት የምትሆን ይዞ የኦሮሞን ህዝብ ማሳረፍ እንዴት አቃተው? ከኦሮሞ ህዝብ ድጋፍ አጥቶ ነው? የኦሮሞ ህዝብ መርዳት ስለማይችል ነው ወይስ የኦሮሞ ህዝብ ተዋጊ ስለሌለው ነው? ምናልባት ያለፉት አባቶች ይሄው እዚህ አድርሳችሁናል፣ እናመሰግናችኋለን። ግን ከዚህ በኋላስ ምንድነው መሆን ያለበት? ጥሩ። ከዚህም በኋላ ትግሉ መቀጠል አለበት ነው የምንለው። የሆነው ነው ዛሬ ጦራችን የሚንቀሳቀስበት ማንኛውም ኦሮሞ ቡድን ድምጾት ትንሽ ከፍ ያድርጉልኝ። ድምጾትን ትንሽ ከፍ ያድርጉ። ይቀጥሉ። የኦሮሞ ነፃነት ግንባር ወታደሮች የሚንቀሳቀሱበት መሬት በጠቅላላ የኦሮሞ ነፃ አውጪ ግንባር ነፃ መሬት ብለን ነው የምንመለከተው። ለማንኛውም በትግላችን ሂደት ውስጥ የተደረጉት ብዙዎች ስህተቶች በትግላችን ሂደት ውስጥ የተደረጉ ብዙዎቹ ስህተት አልሆኑና በእውነትም የኦሮሞ ህዝብ ራሱን በራሱ መብት ሊወሰን ደረጃ የሚያደርሱ ነገሮች ብዙዎች ተሰርተዋል። እንግዲህ
ህዝባችን ትግሉን ይቀጥል በፈለጉ ግልጽ ነው። እኛም ለማድረግ ያለነው በአሁኑ ጊዜ ልናደርገው የምናስበውና የምናደርገውም ያው ነው ብለን ነው የምንገምተው። ለማንኛውም መሰለህ የትላንትናውን አይተን በትላንትናው ተመክተን ለወደፊቱ የምናደርገውን ትግል ወደኋላ ያስቀረን አይመስለኝም። ዛሬም ሆነ ነገ አንደር ኤቪ ሰርከምስታንስስ ወይም በጣም ከባድ በሆነ ሁኔታዎች ውስጥ የኦሮሞ ታጋዮች እየታገሉ ነው ያሉት። ደማቸውን እያፈሰሱ ነው ያሉት። አጥንታቸውን እየከሰከሱ ነው ያሉት። ይህ ደግሞ ውጤቱ ዛሬ ኦቨርናይት የሚታይ ነገር አይደለም። የሚቀጥል እና ለወደፊትም ከዚህ በፊትም እንደነበረው ያው ውጤቱ ከጊዜ በጊዜ መለኪያ ሳይሆን በጊዜ ውስጥ የሚታይ ነገር አድርገን ነው የምንመለከተው። ስለዚህ አብዛኛው ቅድም እንዳልኩት የኦሮሞ ህዝብ ጥያቄ ስትል ያው ማን ጠየቀ፣ እንዴት ታወቀ፣ ወደዚህ የሚለው ነገሮች ተጠቃላ ያው የተለያየ አመለካከት ሊኖረን ይችላል። ግን እኛ እንደምናስበው ሙሉ ለሙሉ የኦሮሞ ህዝብ ድጋፍ አለን። የኦሮሞ ህዝብ ከኛ ጋር የተለያየ መንገዶች አቆሞ ያለው ትግል ደግሞ ኦቨርናይት የሚሆን ነገር አይደለም። 300-200 ዓመታት ታግለው ነፃነታቸውን የተጎናጸፉ ህዝቦች እንዳሉ ማወቅ አይ ቲንክ አስፈላጊ መሰለኝ። ስለዚህ እኛም እስከ የኦሮሞ ህዝብ የራሱን በራሱን እድል እስከሚወስን ድረስ ትግላችን ይቀጥላል ነው ማተርዋት። መልካም እንግዲህ ደጋግሜ የምናገረው ምንድነው የኦሮሞ ህዝብ አሁንም የሚለው ህዝብ ከፊት መሪዎች ከኋላ ሆናችኋል ነው። እንግዲህ ከፈረሱ ጋሪው እንደቀደመ ሆኗል። ለማንኛውም እስኪ በዚህ ዜማ እረፍት እናርግና አቶ ኦዳ በድጋሚ እንገናኛለን። ተወዳጁ ዘሪሆኑ ወዳጆ አጭስ ዳክቱስ ኦሮሚያ አስስ ዱፍቱስ ኦሮሚያ እያለ በሚያቀነቅነው ዜማ እረፍት እናረጋለን። መልካም ቆይታ አቶ ኦዳ።
ተወዳጁን ድምጻዊ ዘሪሁን ወዳጆን ከልብና መሰግናለን። ሆቦ ሆቦ አስኮቱ ፊንፊኔራ እያለ ነው። ኦነግ ና አዲስ አበባ ግባ ነው እያለ ያለው። እንግዲህ አቶ ወዳ ምናልባት እናንተ አዲስ አበባ ለመግባት እርግጠኛ ነኝ ያላችሁ ተስፋ ወይም አላማ ትልቅ እንደሆነ መልካም ወደ ሌላ ጥያቄ አመራለሁ። የኦሮሞ ህዝብ ጥያቄ ነጻነት ነጻ ምድር ማየት ነው። ይሄ መቼ ይሆናል ብለው ያስባሉ? እስካት ወዳ ምን መሰለ መቼ ነው ብለን መተንበይ የሚቻል ነገር አይመስለኝም። ግን እንዳልከው ሁኔታዊ የሚሆንበት ጊዜ ሩቅ አይደለም። አንድ ነገር እዚህ ላይ ብልም መሰለ የትግራይ የወያኔ መንግስት የኦነግ ሰራዊት ወይም የኦነግ ትግል ባያስፈራው ኖሮ የኦነግ ንቅናቄ ባይኖር ኖሮ ሌት ተቀን ኦነግ እያለ ኦነግን ለመኮነን ወይንም ደግሞ ኦነግን ለማጥላላት ባልተሯሯጠ ነበር። እኛ እንደምናውቀው በመሬት ላይ ያለው ሁኔታ ሪያሊቲ ኦን ዘ ግራውንድ ማለት ነው የተለየ ነው። ዛሬ የኦሮሞ ህዝብ ማለት ወጣት ሳይባል ነጋዴ ሳይባል በከተማ ውስጥ የተለያየ ንቅናቄ ያሳያል ሁኔታና በትግልም ደረጃ በጠመንጃ ትግልም ደረጃ ጦራችን በተለያየ ቦታዎች እርምጃ እየወሰደበት ያለ ሁኔታ ነው ያለው። ምናልባት ሙሉ ለሙሉ ያልታወቀ ሊሆን ይችላል። የሆነ ወያኔዎች በደንብ ስለሚያውቁ ነው ሌት ተቀን እያለቀሱ ያሉት። ሌት ተቀን ኦነግ እያሉ ኦነግን በተለያዩ ቦታዎች ለመኮነን የሚሯሯጡ ያሉት። ኢንፋክት ቅድም የጠየቀው ጥያቄ ራሱ መጀመሪያ ላይ የኦሮሞን ተወላጆች በየቦታው እየሰበሰቡ ኦነግን ለመኮነን የሚያደርጉት ኦነግን አሸባሪ በሉ ብለው ጫና ራሳቸው እነሱ ላይ ለመጫን የሚታገሉት የኦነግ ታጋዮች ዛሬ ሌት ተቀን ወያኔን በየቦታው እንቅልፍ ስላሳጡት መሆኑን ግልጽ ለማድረግ ፈልጋለሁ። መልካም። የኦሮሞ ነጻነት ወይም ኦሮሚያ ነጻ ብትወጣ በኦሮሚያ ውስጥ ያሉ ብሔረሰቦች እጣፈንታቸው ምን ይሆን? ልክ ወያኔ እንዳደረገው ንብረታቸውን ነጥቃችሁ ወደ መጡበት ለመመለስ አላማ አላችሁ ወይስ እንደው የኦሮሞ ነጻነት ግንባር በኦሮሚያ ውስጥ ላሉ ብሔረሰቦች የሚሰጠው ዋስትና ምን ይሆን? ኦነግ ቲፒኤልኤፍ አይደለም። ኦነግ ወያኔ አይደለም። ኦነግ ከሰላም ወዳድ ህዝብ የወጣ ድርጅት ነው። የኦሮሞ ህዝብ ታሪክ ሙሉ ለሙሉ እንደሚያሳየው የኦሮሞ ህዝብ የራሱን መብት ለማስከበር የሚታገል ህዝብ እንጂ የሌላውን መብት ላይ ጭቆና ለማድረግ ወይም ደግሞ የሌላውን መብት ለመከልከል የሚያደርግ ትግል አይደለም። ኢንፋክት የኦሮሞ ህዝብ የሚያኮራ ባህል ያለው ህዝብ ነው። የኦሮሞ ህዝብ ከሌላው ጋር በሰላም የመኖርና ሰላምን ፈላጊ መሆኑን በታሪክ ያስመዘገበ ህዝብ ነው። ስለዚህ በወያኔና በተለያዩ ጊዜያት ኢትዮጵያን የያዙ አምባገነኖች ህዝቡን ለመከፋፈል የኦሮሞን ህዝብ ትግል ለማጥላላት ሌላው ላይ ፍራቻ እንዲያድር ለማድረግ የሚያደርጉት የተጠቀሙበት ፕሮፓጋንዳ ሁኔታዎች ሌላውን ህዝብ
እንዳስፈራ ሌላው ደግሞ የተለያየ አመለካከት በኦሮሞ ላይ ነው የኦነግ በተለያዩ ጊዜያቶች ዋስትና የሰጠበት ሁኔታ ነው ያለው። ከተለያዩ የብሔረሰቦች ድርጅቶች ጋርም የሰራበትና አሁንም እየሰራ ያለበት ሁኔታዎች ነው ያሉት። ስለዚህ የኦሮሞ ህዝብ በጣም ፈላጊ ሰላም ወዳድ መሆኑን ማንኛውም በዛ አገሪቷ ውስጥ ያሉ ብሔርና ብሔረሰቦች ስለሚያውቁ ዛሬ እኛ እንደዚህ ኦነግ ወይም ደግሞ ኦሮሞ ህዝብ መብቱን ካገኘ አንነካቸውም፣ እንደዚህ አናደርጋቸውም ብለን የምንልበትና ራሳችንን የምናደርግበት ምንም ምክንያት የለም። ታሪካችን፣ ሁኔታችን በጠቅላላ የኦሮሞ ህዝብ እንደዛ አይነት ፍላጎት ነገሮች ላይ ፍላጎት እንደሌለው ግልጽ ነው ብዬ ነው የማምነው። ስለዚህም ነው እንግዲህ ኢንፋክት እኛ እንደምናምነው የኦሮሞ ህዝብ የራሱን በራሱ እድል የመወሰን ለሌሎች ህዝቦች የነጻነት መንገድ ይሆናል ብለን ነው የምንገምተው እንጂ ወደ ኋላ ቀርነት ወይም ደግሞ ሌላ ችግር ያመጣባቸዋል ብለን የምንገምተው ነገር የለም። መልካም አቶ ኦዳ እንግዲህ በተደጋጋሚ ሲገለጽ እንደነበረው የኦሮሞ ህዝብ የራሱን እድል በራሱ የመወሰን እስከ መገንጠል የሚል ነገርም አለበት። የኦሮሞ ህዝብ ባህሉ፣ ማንነቱ፣ ቋንቋው ከተከበረ በኢትዮጵያ ጥላ ስር ከተቀራው ህዝብ አብሮ መኖር አይችልም። ምክንያቱም ዓለም ወደ አንድነት እየመጣች ነው ያለችውና እንደው ተለያይቶ ከመኖር ወደ በአንድ ላይ ችግሮችን ተፈቶ ይቅር ተባብሎ መኖር አይቻልም ወይ የሚሉ ወገኖች ስላሉ እንደው ምን ይላሉ እርሶ? በጋራ መኖሩ ምንድነው ኃጢያቱ? ያኮ የህዝቡ ውሳኔ ነው፣ የህዝቡ ፍላጎት ነው። እንደዚህ መሆን አለበት፣ እንደዚህ መሆን አይችልም ብሎ በህዝብ መብት ላይ ፕሪኮንዲሽን ወይንም ደግሞ የተለያየ ሁኔታዎችን እንደ ቅድመ ነገራት ማድረጉ ትክክል አይደለም። ህዝቡ የራሱን በራሱ እድል የመወሰን መብት እንዳለው ዛሬ ሳይሆን በእኛ ሳልሆን ማለት ነው በኢንተርናሽናል ኮቨናንት ኦፍ ሂውማን ራይት ውስጥ በዓለም ደረጃ የታወቀ መብት ነው። የአንድ ህዝብ መብት ነው። በአንድ ህዝብ መብት ላይ እንዲህ መሆን አለበት ብሎ ኮንዲሽን ማስቀመጡ ትክክል አይደለም። እኛም ሆን ማንኛውም ኃይል ፍላጎት ሊገታው የሚችል አይደለም። ህዝቡ ያንን መብት አግኝቶ የራሱን በራሱ እድል መወሰን ከቻለ ቢፈልገው ከሌላው ጋር ለመኖር አይፈልግም ደግሞ ራሱን ባንዳው ማውለብለብ እዚህ ጋር ተወዳ ቪዥታ ይፈጥራል። ምክንያቱም እናንተ እየታገላችሁ ያላችሁት የኦሮሞ ህዝብ ነጻነት ለማግኘት ነው። የኦሮሞን ህዝብ ከነቁመቱ ወይም በቁመቱ ልክ ነጻነቱን እንሰጣለን እንታገልታለን ብላችሁ እየታገላችሁ ነው ያላችሁት። ታገላችሁ ኢህአዴግን ጣላችሁ ልክ የምትፈልጉበት ቦታ ስትደርሱ ከተቀራው በአሁን ሰዓት በኢትዮጵያ አንድነት ከሚያምኑት ፖለቲከኞች ጋር ወይም ህዝብ ጋር እንደ አዲስ ጦርነት ልትከፍቱ ነው? ለህዝቡ እኮ መጀመሪያውንስ መቼ ውሳኔ ደረጃ አስደረሳችሁ ነው? ታገላችሁ ስልጣኑን የአሜሪካ አዳራሽ ከገባችሁ ይሄ ሁሉ ሊቀር ነው ማለት ነው። የሌላውን ህዝብ በጉልበት ተጨፈልቃላችሁ ዳግማዊ ኢህአዴግ ልትሆኑ ነው ማለት ነው። በኢትዮጵያ አንድነት የሚያምኑ ኃይሎች የኦሮሞ ህዝብ ለምን ራሱን በራሱ እድል ወሰነ ብሎ በመጡበት ጊዜ ያንን ጊዜ በዛን ጊዜ ሁኔታውን እናየዋለን እንዳመጣጡ ማለት ነው። እኛ አሁን እኮ በሌለ ወይንም ደግሞ ባለ ነገር ላይ ኮንዲሽን በኦሮሞ ህዝብና በሌሎች ህዝቦች ላይ ማስቀመጥ ነው የተያዘው። ኦኬ እኔ ኢትዮጵያን ፈልጋለሁ ካልኩ
ሌላው ኦሮሞ ደግሞ ኢትዮጵያን አልፈልግም ካለ ሁለታችንም በነፃ ምድር ላይ ድምጻችንን የመስጠት መብት መኖር አለበት። ያው የኦሮሞ ነፃነት ግንባር ምን እንደሚፈልግ በፕሮግራሙ ላይ ግልጽ ይፋ አድርጎ አስቀምጧል። የሚታገለውም ለዛ ነው። ለማንኛውም የመጨረሻው ውሳኔ የህዝቡ ውሳኔ ነው። እና በዛን ጊዜ ህዝቡ ራሱን በራሱን እድል በመወሰን የራሱን መንግስት ማቋቋም ላይ ውሳኔ ከደረሰ ማንኛውም በዘር ኢትዮጵያ ወዳድ አልወዚ የሚወድ ኃይል መጥቶ ለምን የኦሮሞ ህዝብ ይናሉት ውሳኔ ወሰነ ብሎ የሚመጣ ከሆነ በዛን ጊዜ እንግዲህ ያው ህዝቡ መብቱን ማስከበር መብት አለው ማለት ነው። ነገር ግን አሁን የሚያጨቃጭቀን ነገር አይመስለኝም። እኛ የዓለም መብታችንን በዓለም የታወቀ መብታችንን ለማስከበር ነው የምንታገለው። ያ መብት ደግሞ እውን የሚሆነው በህዝቡ ነፃ ፍላጎት ምርጫ ነው እንጂ በማንኛውም ሰው ተጽዕኖ አይደለም ወይንም ድርጅት ተጽዕኖ አይደለም። መልካም አቶ ወዳ በእውነቱ አመሰግናለሁ። በእንግዲህ ኦፒዶዎችን የማነጋገር እድል ገጥሞ የነበረ ከዚህ በፊት እናንተ ህዝባችሁን ሸጣችሁ ብዬ በማናገርበት ሰዓት ኦፒዶ የሚመልሱልኝ የኦሮሞ ተወላጆች ኦነግ መንፈስ ሆኗል፣ ኦነግ ጠንካራ ቢሆን ኖሮ እኛም አብረን እንቆማለን፣ ምንም በሌለበት ህዝብን ለማስፈጀት ዝግጁ አይደለንም ይሉኛል። ኦነግ ኦን ጠንካራ ድርጅት ነው ብለው እርሶ ያምናሉ? የሚገርም ነገር ከተለጣፊ ድርጅት እንደዚህ አይነት ነገር መስማቱ ነው። የራሳቸው ፕሮግራም የሌላቸው በወያኔ ወዲና ወዲህ እንደ ውሃ የሚወሰዱ ኃይሎች ወይንም ኃይል ኦፒዲዮ ፎር ኤግዛምፕል ከእነሱ ላይ እንደዚህ አይነት ነገር መስማቱ በጣም የሚገርም ነገር ነው። የሆነ ሆኖ በኦሮሞ ህዝብ ትግል በተለይ በኦነግ ትግል አማካኝነት ነው እዛም እነሱ ራሳቸው አድርባይነታቸውን ሊያካሂዱ የቻሉት። የኦሮሞ ህዝብ ትግል ባይኖር ኖሮ ወያኔ ዛሬ እያንዳንዷን ይዛ ቃሊቲ ታወርዳቸው ነበር። በእውነቱ ይህንን ደግሞ ያውቃሉ። ዛሬ ኦነግ ስለሚታገል እነሱን ይዞ የኦሮሞን ህዝብ ለማታለልና የኦሮሞን ህዝብ ፍላጎት አቅጣጫ ለማስቀየር ወያኔ የሚጠቀሙበት ነው እንጂ አክቹዋሊ እነሱ ከወያኔ ለይተን አናያቸውም። እርግጥ በኦፒዲዮ ውስጥ ብዙ አገር ወዳዶች ብዙ ኦሮሞነታቸውን በኦሮሞነታቸው የሚያምኑ ሰዎች እንዳሉ ግልጽ ነው፣ የታወቀ ነው። ነገር ግን እንደ ኦፒዲዮ ጥያቄውን ስላቀረብልኝ ነው ጀነራል እኔም ልናገር የተገደድኩት። በአሁኑ ጊዜ እንዳልከው የእስር ቤቱ በኦሮሞ ህዝብ የተሞላ ነው። የኦሮሞ ህዝብ መሬት እየተሸረሸረ ለባለሀብቶች እየተሸጠ ነው ያለው። የኦሮሞ ወጣቶች ከየትምህርት ቤቱ እየተፈናቀሉ እየተባረሩበት ነው ያሉት። ይሄ ሁሉ ትግል ባይኖር ኖሮ አይሆንም ነበር። አንድ ሁለተኛ ነገር ደግሞ ኦፒዲዮ እዛ እያለ የእውነትም ለኦሮሞ ህዝብ አናስጨርስም፣ ኦሮሞ ህዝብ አናጥነ በዚህ አይነት ሁኔታ እንታገላለን፣ ታግለን እናስከብራለን ካሉ ዋይ ኦል ዲስ ለምን ይሄ ሁሉ ሊሆን ይችላል? እኛ ለማንኛውም የኦሮሞ ህዝብ ባይታገልም እስር ቤት ውስጥ መታገሉ አልቀረም፣ ባይታገልም መሬቱ መሸርሸሩ አልቀረም፣ ባይታገልም እንደ እንስሳት በየቦታ
በየቦታው መገደሉ አልቀረም። ስለዚህ መፍትሄው የኦሮሞ ህዝብ ራሱን በራሱን የመቻል የእድል የመወሰን መብት ማስከበር ስለሆነ ኦነግ እስከ መጨረሻው ድረስ ይታገላል። በዓለም የታጋዮች ታሪክ ውስጥ ሰው ሳይሞት ሰው ሳይጉላላ ነፃነቱን የሚያገኝበት ሁኔታዎች ፈጽሞ የሉም። ስለዚህ የመጉላላት፣ መገደል፣ መታሰር ለኛ የመጨረሻውን ፍላጎታችንን ካላስከበርን ድረስ እና እስካላገኘን ድረስ የሚቀር ስለማይመስለን መልካም እስኪ አቶ ኦዳ በኢትዮጵያ አንድነት ከሚያምኑ ፓርቲዎች ጋር እንደው ተቀራርባችሁ የመስራት እንደው የመነጋገር እድል እንደው ወደፊት ይኖራችሁ ይሆን ወይስ እንደው ሆድና ጀርባ ሆናችሁ ተቀጥላላችሁ? ምክንያቱም አንድ አይነት ጠላት ነው ያላችሁ። እናንተም አገሪቷ በችግር ውስጥ ነው ያለችው፣ ህዝባችን በችግር ውስጥ ነው ያለው ትላላችሁ። እነሱ ኢትዮጵያ ተደፍራለች፣ ኢትዮጵያ ህዝብ በችግር ውስጥ ነው፣ እየተራበ እየተሰደደ ነው እያሉ ነው ያሉትና እንደው ሁለታችሁም የምትታገሉት ወያኔን ነው። በጋራ ተገናኝታችሁ ተቀራርባችሁ ወያኔን ለመጣል የወያኔን እድሜ ለማሳጠር እንደው ተከባብራችሁ አጀንዳችሁ ተከባብሮ እንደው መነጋገር አልቻላችሁም? አልሞከራችሁም? በተለያየ አጋጣሚዎች ካልካቸው ድርጅቶች ጋራ ተነጋግረናል። ለወደፊትም እንነጋገራለን። ዋነኛውና የማያሻማው የኦሮሞ ህዝብ ፍላጎት ግን ሙሉ ለሙሉ መታወቅ፣ ሪኮግናይዝድ መሆን አለበት። ማንም ያለምንም ተጽዕኖ ያለምንም ፕሪኮንዲሽን የኦሮሞ ህዝብ ራሱን እድል የመወሰን መብት ከሚያከብር ድርጅት ጋራ ወይዘር በኢትዮጵያዊነት አመነ አላመነ የማንታገልበት የማንነጋገርበት ምንም ምክንያት የለውም። ነገር ግን አንድ ድርጅት ኢትዮጵያ ሙሉ ለሙሉ መቀበልን እንደ ፕሪኮንዲሽን አድርጎ እኛ ላይ የማስቀመጥ ሁኔታዎችን አዝማሚያዎች ካሉ ለመነጋገር ያስቸግራል። ምክንያቱም እኛ የምናምነው የኦሮሞ ህዝብ ሙሉ ለሙሉ መብቱን ለማስከበር እስከታገል ድረስ በአካሄድ ላይ ከማንኛውም ድርጅቶች ጋር የምናደርገው ድርድርም ሆነ ንግግር ያንን የማያዛባ ያንን የማይጻረን መሆን አለበት። እስካሁን ድረስ በእውነቱን ለመናገር ካደረግናቸው ኢትዮጵያ ድርጅቶች ኢትዮጵያዊነት የሚያምኑ ድርጅቶች ጋራ ካደረግናቸው ንግግሮች አብዛኞቹ ጋራ አብዛኞቹ ሙሉ ለሙሉ የኦሮሞ ህዝብና ሌሎችን ህዝቦች መብት የሚቀበሉ ናቸው። ከነሱ ጋር ለመስራት ምንም ችግር የለንም። ሌሎቹ ደግሞ ኮንዲሽን የሚያመጡ አሉ። ከነዚያ ጋር ለመስራት በጣም ያስቸግራል። መልካም እንግዲህ የመጨረሻ ጥያቄ ላደርግ የምፈልገው በቅርብ ቀን ውስጥ በዲሲ ስብሰባ አርጋችሁ ነበረ። የስብሰባው ዓላማ ምን ነበረ? የስብሰባው ዓላማ ያው የኦሮሞን ህዝብ ትግል የኦነግን ከረንት ኮንዲሽን ወይም ስታተስ ኦፍ ስትራግል ለዛ አካባቢ ላሉ ነዋሪዎች ለማሳወቅ የተደረገ ሚቲንግ ነው። ከዛም አልፎ ደግሞ በዛ አካባቢ ከሚኖሩት ኦሮሞዎች ጋራ ውይይት ያው አሁን እንደምጠይቃቸው ጥያቄዎችን አይነቶች መጠቅላላ ሁሉ በማንሳት መወያየትን
ጊዜ የኦሮሞ ዋሽቱ ጦር ምን ያህል ንቅናቄ ማድረግ ላይ እንዳለበት ምን አይነት ንቅናቄ ማድረግ ላይ እንዳለ ከፊልድ የመጡ ቪዲዮዎችን በማሳየት ከተካፋዎቹ ጋር ብዙ በጣም ጠቃሚና ለወደፊት የኦሮሞ ህዝብ ትግል ወደፊት ሊያራምዱ የሚችሉ ሀሳቦችን የተቀበልንበት የተወያየንበት ሁኔታ ነበር ማለት ነው። መልካም አቶ ወዳ በመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጥዎት። ጥሩ የማስተላልፈው ነገር ቢኖር ባጭሩ የኦሮሞ ህዝብ ትግል የማንኛውንም ህዝብ ትግል የሚቃወም የሚቃረን አይደለም። የኦሮሞ ህዝብ ትግል የራሱን በራሱ እድል የመወሰን መብት እንጂ ሌሎችን መብት ለመግፈፍ የሚደረግ ትግል አይደለም። ስለዚህ ማንኛውም ብሔር ወይም ብሔረሰቦች ይህንን ተገንዝበው የኦሮሞ ህዝብ ትግል እንደነሱ ትግል በማየት ለነሱም ደግሞ ለወደፊቱ ጠቀሜታ ያለው ነገር መሆኑን በማሰብ በመገንዘብ እንዲረዱ እንትላለው። ለኦሮሞ ህዝብ ደግሞ ያው በአሁኑ ጊዜ ወያኔ እርስ በርሳቸው በሹክቻ ላይ ያሉት የእነሱ ሹክቻ ለኦሮሞ ህዝብ ምንም የሚያመጣው ነገር የለም። ለራሳቸው ማን የበላይነትን እንዲይዝ የሚደረግ ሹክቻ በመሀላቸው ስለሆነ የኦሮሞ ህዝብ ትግሉን እንዲቀጥል ጥሪ ያደርጋሉ። ያው አሁን እንግዲህ መልካም በጣም ጥሩ ጥያቄ ነው። እንግዲህ እናንተም ጥሩ ሁኔታ ላይ ያላችሁት በርቱ እላለሁ። የኦሮሞ ነጻነት ግንባር የውጭ ጉዳይ የድርጅት ኃላፊ አቶ ኦዳ ስለሰጡኝ ማብራሪያ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። እንደ አስፈላጊነቱ ወደፊትም ከኛ ጋር በድጋሚ ቃለ ምልልስ እንደምናደርግ ተስፋ አደርጋለሁ። ለዛሬው እግዚአብሔር ይስጥልኝ። ተሰናበት በፈይሳ ፉሪ ዜማ ይሆናል። ደህና ይሁኑ።
saruri sarur Rabbiyo saruri sarur Rabbiyo saruri sarur ele amma gele amma laddo amma ore amma laddo amma kermora amma alafa amma afrafa amma alukis amma afrani amma aluku amma rovalla sugalla sugarabbika አድማጮቻችንን እንግዲህ ለእናንተ ያለውን ፕሮግራም እዚህ ላይ ወደ ማብቃቱ እያልን ነው። ነገር ግን የተለመደ የሙዚቃ ግብዣ ይኖረናል። ሙዚቃውን የመረጠልን እዩም ነው። የአቡሽ ዘለቀ ዜማ ይሆናል። የቦረና ተወዳጅ ዜማ ነው። ይሄን ዜማ ጋብዘናል። እስከ ሳምንት መልካሙን ሁሉ እየተመኘንላችሁ ሙዚቃው አየር ላይ ይውላል። ሰላም፣ መልካም ሳምንት።